ቀጥል። እሺ ኢንስፔክተር ታደሰ ታምር ባላለሁ። እስኪ ድም እንደገና ኢንስፔክተር ታደሰ ታምር። ኢንስፔክተር ታደሰ ታምር። ቀጥል። እና ትናንትና በነበረው ውጊያ ያው ከባህር ዳር ስንመጣ ወረንቴሽን ሰጠን። በጥንቃቄ እንድታልፉ የተወሰነ ኃይል ይኖራል ምናምን የሚል ነገር ተነገረ። በኋላ ወደዚህ ወደ መሃል ተገባን። በኋላ በቃ ኃይል እየበዛብን ሄደ። እኔም ስላልሆነልኝ ተዋጋሁኝ፣ ተማረኩኝ መጨረሻ ላይ ማለት ነው። እሺ በተጨማሪ እንግዲህ በትናንትናው ዕለት እንዲህ ስትማረኩ ምናምንና ውጊያው ሲካሄድ የተሰጣችሁ ከዛ በፊት ተልኮ ነበር። ያ ተልኮ ምን ነበር? የጣና ፎረም ስብሰባ ነበረ። ያንን ዙሪያ ጥበቃ እንድትጠብቁ ተብለን ባህር ዳርን ማለት ነው ዙሪያ ጠብቁ ተብላችሁ። እስኪና ምንድን ነበር ያሏችሁ? እሺ ቀጥል። ተልኳችሁ ምን ነበረ? ተልኮ የተሰጣችሁ ምን ተብሎ? ጣና ፎረም ስብሰባ ነበረ። እሱን ዙሪያ ጥበቃ እንድትጠብቁ ተብሎ ተልኮ ተሰጥቶ ነበር። ማን ነው ተልኮውን የሰጣችሁ? ኮማንደር ሲሳይ ነው። ኮማንደር ሲሳይ ክልሉ ተንጋር እና ኮሚሽነር አማረ ጋር ተነጋግሮ ማለት እና ኮሚሽነር አማረ ጋር ተነጋግሮ ዙሪያ እንድትጠብቁ ምናምን። ያ በእግር መንገዳችን ሲመጣ ኮማንደሩን ወደ አዲስ አበባ ወደ ባህር ዳር ሲመጣ ይዘው መጣ። ከዚህ በፊት አንተ ኃላፊነት ምን ነበር? በልዩ ኃይል ምን ነበርክ? በልዩ ኃይል። ጥሩ። እሺ አሁን ከተማረካችሁ በኋላ ያለው እንክብካቤ ምን ይመስላል? አሁን ከተማረክን በኋላ ያለው እንክብካቤ ማለት ነው ትናንትና በባዶ እግሬ የነበርኩ ጫማ ከብዶኝ አውቄ ጥዬው በባዶ እግሬ ስመጣ አውልቆ የእናንተ ጓድ ፋኖ ጓድ የሰጠኝ ጫማ ማለት ነው። ጫማ ገዝቶልህ? ከዛ ትናንትናም ራት በልቻለሁኝ። ዛሬም አሁን እዚህ ከመጣነ ምግብ ገዝቶ አብልቶናል። በጣም ጥሩ። የምታስተላልፈው መልእክት እስኪ ካለ ለቀሪ አድማ ብተና አባላት እንደናንተ እንግዲህ ያገዛዙን ወንበር እናስጠብቃለን ብለው ቀጣይ እድላቸው በፋኖ ነው የሚማረኩት አንደኛው፣ ሁለተኛው ደግሞ በድሮን ራሳቸውንም እየመታቸው ነው። ለነሱም ታስተላልፈው መልእክት ካለ ለቀሪዎቹ? አሁን እኔ ለቀሪው ወንድሞቼ ማስተላልፈው መልእክት እዛ የሚነገርና እዚህ በተግባር ያየነው የተለያየ ነው። እንክብካቤ አለ። እዛ ግን ፋኖ በኋላ ቀር መሳሪያ ነው የሚዋጋ ኃይል የለውም እየተባለ ነው የሚነገረን። እዚህ ከመጣን ስናይ ከማንም በላይ መሳሪያ አለ፣ ከማንም በላይ ደግሞ ፍቅር አላቸው፣ እንከባከባሉ እና በደንብ አድርገው ተንከባክበው ነው ይዘውኝ ያለ። ስለዚህ ቀሪ ጓዶቻችን ይሄን መልእክት እየሰማችሁ ወደዚህ ኃይል እንድንቀላቀል ስለ በትህትና ጠይቃለሁ።